እኛም ከቃላቸው ስልጣን ፈጽመው ብዙ የተለዩ የሚያምኑ ስልጣን ይዘናልና ወደ በየትነት ስተኝታ ለዘላለሙ በመቤታችንን በዓላት እንደወሰነው የማከብረው ስድስት በመሸታ በሱም ስልጣን በሰማያዊ ገነት ባለቻት ነገር ከዙ ትሰራ በዚህ መጽሐፍ የተጻፈውን የሚወስድ እስከ ዘላለሙ ድረስ ስሙ የተባረከ የወደ መቤታችን ግለት እንዲገባ ሶስት እየሰገድሻለሁ። እሰግድ ለኪ እሰግድ ለኪ እሰግድ ለኪ እግዚአብሔር ካንተ ነው ብራት ጋር ነው ታካቸው ታመቂ ማርያም ሆይ ደስ ይበልሽ ባንሳቦ ወዛና ሰግድና ሰግጃ የተፋጋዳ ለገባ ሲቆልተኛ ሸተባያን ወዛና ወለደ ማርያም ሆይ ደስ ይበልሽ እግዚአብሔር በቤት አላፊ አመሰግናለሁ ባንተ ተቆረጠላኝ ማርያም ሆይ ደስ ይበልሽ እግዚአብሔር በመገመና በመንፈስ ሳይሳለኝ ማርያም ሆይ ደስ ይበልሽ ወደሳነ የሆነው ሳምንታ ዝምሮን ካንቺ ወደ ተገለጠ ማርያም ሆይ ደስ ይበልሽ አሁን ክርስቲያን ሰብነን ካንቺ እግዚአብሔር ባንቺ ባሪካኝ ሆይ ወደሽ ማርያም ሆይ ደስ ይበልሽ የደመና ወንጌል የማስተብለት ጌታና እመቤቴ ማርያም ሆይ ደስ ይበልሽ ከወለድሽው በኋላ ማኅተመ ድንግልና እንዳይለወጥ አድርጎ የጠበቀሽና አማኑኤል የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ ማኅተመ ድንግልና ሳይለወጥ ንጉሥ አምላክ የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅተመ ድንግልና ሳይለወጥ ንጉሥ ክርስቶስ የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒት ታይሞና ተናግሮ የተመሻና እግዚአብሔር ባይልሽ ይባላል በሆነ ዋና ተናግተሻና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱን ከሚወደድ ልጅ ኃጢአታችን ያስተሰርይልን ልመናዋ ክብሯ በእኛ ለዘላለም በእውነት ተደረገና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ወርቅ እመቤታችን ያለች ታመነ ነው። ከዕለታት በአንድ ቀን ጌታ ኢየሱስ ክርስቶስ እናቱን በእኔ ምክንያት ካገኘ ሐዘኖች ማንኛው ሐዘን ይበልጣል? እመቤታችንም ፈጣሪ ጌታዬ ወይ እኔ በዚህ ዘንድ እኒህ አምስቱ ሐዘኖች ይበልጣሉ አለችው። ከአምስቱ አንዱ አይሁድ እንዲገድሉ በቤተ መቅደስ ስምዖን የተናገረ ጊዜ ነው። ሁለተኛውም ሦስት ቀን በቤተ መቅደስ ፈልጌ ባጣሁ ጊዜ ነው። ሦስተኛውም እግርና እጅህን አስረው በጲላጦስ አደባባይ የገረፈውን ግርፋት ባሰቡ ጊዜ ነው። አራተኛውም በዕለተ ዓርብ ራቁትህን ቸንክረው በሁለት ወንበዴዎች መካከል እንደሰቀልኩ ባሰቡ ጊዜ ነው። አምስተኛው ወደ አዲስ መቃብር ውስጥ እንዳወረድኩ ባሰቡ ጊዜ ነው። ጌታ እናቱን ድንግል ማርያም በእኔ ምክንያት ያገኙን እነዚህን ሐዘኖችና መከራዎችን በሰላም ገብርኤልና አቡነ ዘበሰማያትን እየደገመ ያሰበውን ኃጢአቱን ያስተሰርይልኝ መንግሥተ ሰማያት አወርሰዋለሁ አለ። እናቴ ሆይ ከሞቱ አስቀድሞ በሦስተኛው ቀን ከአንቺ ጋር መጥቼ እገለጥለታለሁ። ይህን ሲናገር ልብስ ሲወሰንቶ ምዕመናን ያነቧት ዘንድ የጌታችን ታምር መጻፉ ተጻፈው። ልመናዋ ክብሯ በቤተ ክርስቲያን ላይ ጸንቶ ይኑር